ይሄ ይገባችኋል? ይሄን ታውቁታላችሁ? ይመና ጻድቃን ቅዱሳን የተጋደሉት ለዚህ ስም ነው። የሞቱት ለዚህ ስም ነው። የተንከራተቱት ለዚህ ስም ነው። ዋጋ የከፈሉት ለዚህ ስም ነው። ምክንያቱም ይሄን ስም ማንም ይሄ ዓለም ከሚያውቀው በላይ ይረዱታል፣ ያውቁታል። የሙሽራቸው ስም ነው። የአባታቸው ስም ነው። መስቀል ላይ በደም የቀላ ስም ነው። የደቀቀበት ስም ነው። መስቀል ተሸክሞ የተደፋበት ስም ነው። ይሄ ስም ለኛ መድኃኒት ነው፣ ለኛ ሕይወት ነው። ለሱ ግን የሞተበት ስም ነው። የቆሰለበት ስም ነው። የተወጋበት ስም ነው። የታረደበት ስም ነው። የተጎተተበት በገመድ የሊቃነ ካህናቱ መጫወቻ የሆነበት ስም ነው። ይሄን ስም ቤተክርስቲያን እንዴት አታውቀውም? ሙሽራዋን እንዴት በፍቅር እንደምትጠራው አታውቁም? ይህች ቤተክርስቲያን ሙሽራይቱ ቤተክርስቲያን ዕለት ዕለት በቅዳሴ እንዴት አድርጋ እንደምታሞናሙነው አታውቁም? አባቶቻችን ይህንን አሁን እምላችሁን ምስጋና እንዴት ወገባቸውን ታጥቀው እንደሚያመሰግኑበት አታውቁም? እንደሚመንኑበት አታውቁም ወይ? ለዚህ ስም እንጀራ እንደሚተው ውሃ እንደሚተው ለዚህ ስም ብቻቸውን እንደሚሆኑ እያለቀሱ እንደሚኖሩ ይሄን አታውቁም ወይ? ወዳጄ እንዴት አድርጋ ቅዳሴውን እንዴት እንደ ፊልም እንዴት እንደ ስዕል አድርጋ በአይምሮአችን እንደምትስለው ይሄን አስተውላችሁ ታውቃላችሁ? ስታስቀድሱ ከመጸነሱ ጀምሮ እስከ እርገቱ ድረስ ያለውን እንዴት አድርጋ እንደምትተርከው ይሄን ታስተውሉታላችሁ? የለም ዓለም ላይ የለም የጌታ ሥጋና ደም የሚቀርብበት ከዚህ ቤተክርስቲያን ውጭ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ ማትቆርቡት ስለምትፈሩ አይደለ? ስለምታከብሩት አይደለ? አትቁረቡ አይደለም። በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ፣ ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራ ስለነገረቻችሁ የጌታን ሥጋና ደም ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን? ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር በሚገባት የምታከብር የምትገልጠው